devastating mass shooting in Shreveport, Louisiana, has left 8 children dead in what authorities are describing as one of the most shocking domestic... ዛሬ የዓለም ፖለቲካ እንደ ሸክላ ድስት ክፉኛ ተመቶ የሚሰነጠቅበት ደረጃ ላይ ደርሷል። በኦማን ባህር ላይ አሜሪካና ኢራን አይን ላጠፋ አይን በሚል መርህ ወደ ለየለት የድሮንና የከባድ መሳሪያ ተኩስ ውስጥም ገብተዋል። እና አስከርታን ተንጠልጥሎ የነበረው የተኩስ አቁም ስምምነት አሁን በባሩጭ ውስጥ ተሸፍኖ የታሪክ መዝገብ ሊሆን ዳር እያለ ነው። ኢራን በአሜሪካ የጦር መርከቦች ላይ የድሮን ውርጅብኝ ማውረዷን ስታበስር፣ አሜሪካ በበኩሏ የኢራን መርከብ በመጥለፍ የባህር ላይ ቁልፍ በእጇ መሆኑን ለዓለም እያሳየች ነው። የሁለቱ ግዙፍ ኃይሎች ፍጥጫ ደግሞ የዓለምን የኢኮኖሚ የደም ስር የሆነውን የነዳጅ ገበያን ክፉኛ አናውጦታል። ነዳጅ እንደ ሰማይ ኮከብ እየራቀ ዋጋው በበርሜል $95 ሲረግጥ የዓለም ገበያ በድንጋጤም ሽባው ሆኗል። በሌላ በኩል ደግሞ አሜሪካንን ያስደነገጠ ከባድ ጥቃት በምድራቸው ላይም ተፈጽመዋል። በአሜሪካ ሉዊዚያና ግዛት የተሰማው መርዶ የሰውን ልጅ ሕሊና ከስር መሰረቱ የነቀነቀ ነው። አንድ አባትነትን ክዶ ወደ አውሬነት በመቀየር የገዛ 7 ልጆቹን ሕይወት እንደ ሻማ አጥፍቶ የተገኘበት አሳዛኝ ክስተት ዓለም በምን አይነት የሞራል ውድቀት ውስጥ እንዳለች ትልቅ ማሳያ ሆኗል። ዛሬ በእነዚህ ባሩድና የእንባ መረጃዎች ዙሪያ በዝርዝር እንቆያለን። አዳዲስ ዓለም አቀፍ ትኩስ ሰበር ዜናዎች ሲለቀቁ በፍጥነት እንዲደርሱ ታዲያ አማሪክ ኒውስ 7ን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። አሁን ወደ ዝርዝር መረጃው አለፈን። መልካም ጊዜ። This could be the moment the fragile ceasefire between the US and Iran breaks. Hours after US forces seized in Iran... በአሜሪካና በኢራን መካከል በናስክር ተንጠልጥሎ የነበረው የተኩስ አቁም ስምምነት አክትሞለት የባሩድ ራት የሚሆንበት ሰዓት የደረሰ ይመስላል። የአሜሪካ ጦር የኢራንን መርከብ በቁጥጥር ስር በኋላ በጥቂት ሰዓታት ውስጥም ኢራን እጄን አጣጥፌ አልቀመጥም ስትል የአጸፋ እርምጃ መውሰዷን አብስራለች። ሰኞ ዕለት ኢራን እንደገለጸችው በኦማን ባህር ላይ የሚገኙ የአሜሪካ የጦር መርከቦችን ገዳይ በሆኑ ድሮኖች ቀጥቅጫለሁ ብላለች። ምንም እንኳን ቴህራን የአሜሪካ የባህር ኃይል ሀብቶችን ኢላማ አድርጋለሁ ብትልም ስለ ድሮኖቹ ብዛት፣ ስለ ዘመቻው ስፋት ወይም ስለ ደረሰው ጉዳት ዝርዝር መረጃ ከመስጠት ግን ተቆጥባለች። ኢራን መንግስት የሚደገፈው ታስኒም የዜና ወኪል እንደዘገበው የድሮን ውርጅብኝ የወረዳው ቱስካ በተባለችው መርከብ ላይ አሜሪካ ላደረሰችው ጥቃት አጸፋ እንዲሆን ነው። የሞተር ክፍሉን ልቀቁ፣ ለጥቃት ተዘጋጁ የሚል ማስጠንቀቂያ የተሰጣት ቱስካ በሆርሙዞች መጣቅራቢያ በአሜሪካ ኃይሎች እጅ ወድቃለች። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ እንደከተቡትም ዛሬ አንድ አውሮፕላን ተሸካሚ መርከብን የምትገዝፍና 900 ጫማ ርዝመት ያላት ቱስካ የተባለች መርከብ እገዳችን ጥሳ ለማለፍ ሞክራ ነበር። ነገር ግን አልቀናቸውም። ኤስኤስ ኤስፕራንስ የተባለችው መርከባችን ማስጠንቀቂያ ሰጥታቸው የኢራኑ መርከቦች ጆሮ ዳባ ስላሉ የሞተር ክፍላቸውን በመብሳት እዚያው እንዲገተሩ አድርገናል። አሁን መርከቧ በአሜሪካ ማሪን ጦር ቁጥጥር ስር ሆና በውስጧ ምን እንዳለ የተፈተሽ ነው ብለዋል። መርከቧ 6 ሰዓት ሙሉ የተሰጣትን ማስጠንቀቂያ ጆሮ ዳባ በማለት አሜሪካን በ5 ኢንች MK45 መድፎቻቸው የመርከቧን የሞተር ክፍል ቁርጥራጭም አድርገውታል። የእርምጃ መርከቧን ለማጥፋት ሳይሆን እንቅስቃሴዋን ለማሽመድመድና እዚያው እንድትገታም የታቀደ ቀዶ ጥገና መሰል ጥቃት ነው። በጥቂት ደቂቃዎች ውስጥም ግዙፏ ቱስካ መንቀሳቀስ አቅቷት በባህር ላይ ስትቆም የ31ኛው ማሪን ኤክስፒዲሽነሪ ወታደሮች መርከቧ ላይ በመዝለል ሙሉ በሙሉ በቁጥጥር ስር አውለዋታል። ዶናልድ ትራምፕ መርከቧን መያዛቸውን አረጋግጠው አሁን በውስጧ ምን አይነት ዕቃ እንዳለ በዝርዝር እየተመረመረ መሆኑን ገልጸዋል። ኢራን በበኩሏ በቁጣ መርከቧን የሚያዝን ተግባር ሕጋዊነት የሌለው የባህር ላይ ውንብድና ስትል አውግዘዋለች። የኢራን ጦር ቃል አቀባይ አሜሪካን በመርከቧ ላይ ተኩስ ከፍተው የጉዞ አቅጣጫ መጠቆሚያውን ካበላሹ በኋላ ነው በኃይል የገቡባት በማለት የእስላማዊት ሪፐብሊክ የጦር ኃይሎች ለዚህ ውንብድና ፈጣንና መራራ አጸፋ እንደሚመልሱም ዝተዋል። መጀመሪያ ላይ መርከቧ መያዟን ያስተባበለችው ቴህራን ቆየት ብላ ግን መርከቧ ከቻይና እየመጣች የነበረች የንግድ መርከብ መሆኗንና ዋሽንግተን የተኩስ አቁም ስምምነት መጣሷን በመግለጽ ውጥረቱን ይበልጥም አክረዋለች። አሜሪካ የኢራን ንብረት የሆነችውን መርከብ ጠልፋ ከወሰደች በኋላ ኢራን ከአሜሪካ ጋር ንክኪ ያላቸው መርከቦች ሁሉ ኢላማ እንደምታደርግ በማስጠንቀቅ የበቀል አለንጋይን አዘጋጅቻለሁ ብላለች። ኢራን ድርጊቱን የታጠቀ ባህር ላይ ወንበዴነት ስትል የጠራችው ሲሆን በክልሏ ላይ ለአሜሪካ ጥብቅና እርምጃ አጸፋ ለመስጠትና የንግድ መስመሮችንም ለማወግዛቸውን ማርግዛለች።
አብዮታዊ ዘቡ IRGC የአሜሪካን ግዙፍ አውሮፕላን ተሸካሚ መርከቦች የኤስኤስ አብርሃም ሊንከንና ጄራልድ አር ፎርድን ባህር ውስጥም እንደሚያሰጥም በይፋ አምዝቷል። ኢራን በሰጠችው ቆምጠጥ ያለ መግለጫ ያለፈውን ዓመት መራራ ጽዋ አንረሳውም በሚል ዛቻ አሜሪካን አውግዛለች። ዋሽንግተን በ9 ወራት ውስጥም 2 ጊዜ ዲፕሎማሲን ክዳለች። ዓለም አቀፍ ሕግጋትን ጥሳ ዜጎቻችን ለሰማዕትነት ዳርጋለች ስትልም በቁጭት ገልጻለች። የኢራን ባለስልጣናት አሜሪካ ካለፈው ስህተቷ ልትማር አልቻለችም። የማይጨበጥ አቋሟን ይዛ እየደጋገመችው ያለው ሙከራ የቀደመውን አይነት መራራ ውጤት ከመቅመስ ውጭም ሌላ ፋይዳ አይኖረውም ብለዋል። ይህም ስልታዊ በሆነው የሆርሙዝ ወሽመጥ አካባቢ ሰፊ ጦርነት ይቀሰቀሳል የሚል ከፍተኛ ስጋትም ደቅነዋል። አሜሪካ በአንድ በኩል ለሰላም እደራደራለሁ እያለች በሌላ በኩል ጦርነት መጫሯም ተንኮልና ክደት ነው ስትልም ከሳለች። በመጀመሪያ በሊባኖስ በኩል ሰላም እንፍጠር ብለው አሁን ደግሞ በሆርሙዝ ወሽመጥ ላይ የባህር ከበባ ማድረጋቸው የሰላም ፍላጎት እንደሌላቸው ማሳያ ነው ብላለች። የኢራን ሚዲያዎችም እንደዘገቡት ከሆነ መርከቧ ከተያዘች በኋላ ወደ አሜሪካ የጦር መርከብ ድሮኖችን ተተኩሷል። ምንም እንኳን አሜሪካ ጉዳት ደርሶብኛል ባትልም ሁኔታው አይን ላጠፋ አይን በሚል መርህ ወደ ከፋ የጦርነት አዙሪት እያመራ መሆኑን አመላካች ሆኗል። ኢራን በተጨማሪም የተኩስ አቁም ስምምነቱ በዚህ ሳምንት ከማለቁ በፊትም አሜሪካ እንዲጀመር ተስፋ አድርጋ በነበረው ሁለተኛ ዙር ድርድር ላይ እንደማትሳተፍም ገልጻለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይም ዛሬ ለጋዜጠኞች በሰጡት መግለጫ ኢራን በሁለተኛው ዙር ድርድር መድረክ ለመገኘት እቅድ የላትም ብለዋል። ለዲፕሎማሲያዊ ጥረቱ አሜሪካ ክብደት አልሰጠችውም ያሉት ቃል አቀባዩ ጠባጫሪ ያሉትን ድርጊት ፈጽማለች በማለትም ከሰዋል። የኢራን መንግስት መገናኛ ብዙሃን ባለስልጣናትን ጠቅሶ ትናንት ባወጣው ዘገባም በቀጠለው የአሜሪካ የባህር ጉዞ እገዳ፣ የተኩስ አቁም ጥሰትና በአሜሪካ ዛቻ የተሞላበት ትርክት ምክንያት ኢራን በንግግር እንደማትሳተፍ ገልጻም ነበር። የውጭ ጉዳይ ቃል አቀባይ በኩላቸው አሜሪካ ለዲፕሎማሲና ለድርድር ዝግጁ ነኝ ብትልም በተግባር ግን በምንም መልኩ የዲፕሎማሲ ሂደቱን የመከተል ሐሳብን ለቁም ነገር መያዟን መሆኗን የሚያሳይ ድርጊቶችን እየፈጸመች አይደለም ብለዋል። የኢራን ብሔራዊ ጥቅሞች ከማስጠበቅ ጋር በተያያዘ አገሪቱ አመራር በቀነ ገደቦች እንደማምን መናገራቸውንም ሮይተርስ ዘግቧል። ከአሜሪካ ጋር በሚደረግ ድርድር የኢራንን የኒውክሌር ክምችት አገሪቱ ማስወጣት አማራጭ ሆኖ እንደማወቅ አስረድተዋል። አሜሪካና ኢራን ባደረጉትና ያለ ውጤት በተበተነው የመጀመሪያው ዙር ንግግርም ካላግባባቸው ጉዳዮች አንዱ የቴህራን የኒውክሌር ፕሮግራም ነው። ኢራን ባንዲራ የሚያውለበለበው ቱስክ የጭነት መርከብ በአሜሪካ መያዙን ተከትሎ በሁለቱ ሀገራት መካከል የሰላም ንግግር እንዲጀመር የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ጥሪ አቅርበዋል። ቃል አቀባዩ ጂያጉን ዛሬ በሰጡት ጋዜጣዊ መግለጫ የአሜሪካ ኃይሎች መርከቡን በኃይል መጥለፋቸው ቻይና እንዳሳሰባት መናገራቸውን የዜና ወኪሉ AFPን ዘግቧል። ሌላኛው የዜና ወኪል አሶሺየትድ ፕሬስ ያወጣው ዘገባ ደግሞ ቃል አቀባዩ ሁሉም የሚመለከታቸው ወገኖች ኃላፊነት የተሞላበት አቋም እንደሚይዙም በተኩስ አቁም ስምምነቱን እንደሚያግዙ ውጥረቶችን ከመጨመር ወይም ቅራኔዎችን ከማባባስ እንደሚቆጠቡ ተስፋ እናደርጋለን ማለታቸውን ያመለክታል። የሆርሙዝ ወሽመጥ ዓለም አቀፍ መስመር ነው። ያለምንም እንቅፋት ክፍት ሆኖ መቆየቱን ማረጋገጥ የቀጠናው ሀገራትና የዓለም አቀፍ ማህበረሰብ የጋራ ጥቅም ነው ሲሉ አክለዋል። የቻይና ውጭ ጉዳይ ሚኒስትር ከዚህ ቀደም አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እግድ ኃላፊነት የጎደለውና አደገኛ ሲልም ጠርቶትም ነበር። ኢራን ለውጭ ገበያ ከምታቀርበው የነዳጅ ምርት ውስጥም 90% ገደማውን የምትገዛው ቻይና እንደሆነችም ይገምታል። ተንታኞች አሜሪካ ወደ ወደቦች የሚደረግ ጉዞ ላይም እገዳ የጣለችው ቻይና ኢራን ላይ ጫና እንድታሳድር ለማድረግ ሊሆን ይችላል የሚል አስተያየትም እየሰጡ ነው። አሜሪካ ኢራን የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋትም የነዳጅ ዋጋው በ6% ጨምሯል። አሜሪካ የኢራንን የጭነት መርከብ መያዟን ተከትሎና በሆርሙዝ ወሽመጥ በኩል ያለው የትራፊክ ፍሰት አሁንም እንደተገደበ መቆየቱ በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት የነዳጅ ዋጋ በሰኞ ማለዳ ግብይትም ከ6% በላይ ከፍም ብለዋል። የብሬንት ድፍድፍ ነዳጅ ዋጋ $5.51 ወይም ደግሞ በ6.1% አድጎ በበርሜል $95.89 ደርሷል። ኢራን የተኩስ አቁም ስምምነቱ ባለበት ቀሪ ጊዜ ውስጥም ለሁሉም የንግድ መርከቦች በሆርሙዝ ወሽመጥ በኩል ያለው መንገድ ክፍት መሆኑን መግለጿን ተከትሎ የነዳጅ ዋጋቸው ባለፈው አርብም በ9% ቀንሶ የነበረ ሲሆን ይህም ከሚያዝያ 10 በኋላ የታየው ከፍተኛው የቀን ቅናሽም ነበር።
በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ ከመጀመሩ በፊት ከዓለም የነዳጅ አቅርቦት ውስጥም 1/5ኛው የሚያልፍበትን ይህንን ወሽመጥ ኢራን ዳግመኛ ላለመዝጋት መስማማቷን ተናግረዋል። ዓርብ ዕለት ወሽመጡ ሙሉ በሙሉ ክፍት ነው የሚል መግለጫ በወጣም በ4 ሰዓታት ውስጥም በኢራን እስላማዊ አብዮታዊ ዘብ ጥቃት የተፈጸመባቸው የነዳጅ ጫኝ መርከቦች ነበሩ። ከ10 እስከ 11 ሚሊዮን በርሜል የሚደርስ የነዳጅ ምርታውንም እንደተቋረጠ በመጥቀስ የገበያ ሁኔታ እየተባባሰ ነው ሲልም አክሏል ዘገባውም። በሌላ ሰበር ዜና በአሜሪካ ደቡባዊ ግዛት ሉዊዚያና በሽሬቬፖርት ከተማ ውስጥ የሰው ልጅ ሕሊና ሊሸከመው የማይችለው እጅግ ዘግናኝና ወደሚያባባ ድርጊት ተፈጽሟል። እሁድ ማለዳ ፀሐይ ፊቷን ሳታሳይ ሻማር ኤልኪሰን የተባለ ግለሰብ በሰው አእምሮ የማይታሰብ የጭካኔ ጥግ በማሳየት የገዛ ደሙ የሆኑ 7 ልጆችን ጨምሮ የ8 ንጹሐን ሕፃናትን የሕይወት ብርሃን እንደ ሻማም አጥፍተዋል። ከ1 ዓመት ጨቅላ እስከ 12 ዓመት ታዳጊ ድረስ ያቀፉት እነዚህ ለጋ ሕፃናት ሊጠብቃቸውና ሊከላከላቸው በሚገባ አባታቸው እጅም ለሞት ተዳርገዋል። በአንድ ወቅት አባዬ እያሉ አንገቱ ላይ የሚጠመጠሙት ጨቅላዎች ዛሬ በገዛ አባታቸው ጥይት ደማቸው መሬት ላይ ፈሶም ተገኝቷል። በተለይም አንደኛው ሕፃን ከሞት ለማምለጥ ሲፍጨረጨር በቤቱ ጣሪያ ላይ ሕይወቱ አልፎ መገኘቱም የጭካኔውን ጥልቀትና የሕፃናቱን ፍርሃት ለዓለም በግልጽ ያሳየ አሳዛኝ ትዕይንት ሆኗል። ጥቃቱን የፈጸመው ተጠርጣሪ ከፖሊስ ጋር በነበረው የሞትና ሽረት የሩጫ ፊልሚያ ወቅትም ሕይወቱ ያለፈ ቢሆንም ጥሎት የሄደው ጠባሳ ግን በፍጹም የሚሽር አይደለም። ጎረቤቶች በካሜራቸው ተኳሹ ሲሮጥና የጥይት ሩምታ ሲሰማ እያዩ በድንጋጤ ሲንቀጠቀጡ ውለዋል። የከተማዋ ፖሊስ ቃል አቀባይ ክሪስ ቦርዴሎን ይህ ትዕይንት አብዛኞቹን አይተነው የማናውቀው አይነት እጅግ ዘግናኝ ነው ሲሉም በታፈነ ድምፅም የደረሰውን ሰቆቃ ገልጸዋል። ዛሬ በሽሬቬፖርት ሰፈር ለቅሶና ዋይታ ነግቷል። የሕፃናቱ እናት በሞትና በሕይወት መካከል ሆና በሆስፒታል የምትታገል ሲሆን የከተማ ባለስልጣናትና ነዋሪዎች ግን እንዴት ወላጅ አባት እንዲያደርጋል በሚል ጥያቄና በከባድ ድንጋጤ ውስጥ ወድቀዋል። ሰብአዊነት የረከሰበትና አባትነት ወደ አውሬነት የተቀየረበት ይህ ጥቁር እሁድም በሉዊዚያና ታሪክ መቼም የማይረሳ ጥቁር ጠባሳ ሆኖ ይኖራል። በሉዊዚያና ግዛት የምትገኘው ሽሬቬፖርት ዛሬ ንጋቷን የተቀበለችው በደስታም ሳይሆን በደምና በእንባ ሆኗል። የሰላም ተምሳሌት ሊሆኑ የሚገባቸው የቤተ ክርስቲያን አባቶች ሳይቀሩ በድንጋጤ አፋቸውን እንዲይዙ የሚያደርገው ይህ ሰቆቃም ሰብአዊነት የረከሰበትና አባትነት ወደ አውሬነት የተለወጠበት ጥቁር ቀን ሆኖም ተመዝግቧል። የአካባቢው ፓስተር ማርቲቲ ጆንሰን በድንጋጤ ተውጠው በእውነት አላውቃቸውም በማለት በቃላት ሊገለጽ የማይችል ሐዘናቸውን ገልጸዋል። ቤታቸውን ለተከራየው ቤተሰብ የጸሎት ድንኳን ለመጣልና ሕፃናቱን በክብር ለመሸኘት ቃል ቢገቡም የሞቱት ሕፃናት ብዛት ግን የሁሉንም ልብም ሰብረዋል። የካዶ ፓሪሽ መርማሪዎች የሕፃናቱን ስም እንኳን ይፋ ለማድረግ አንደበታቸው እስኪተሳሰር ድረስም ሁኔታው አሰቃቂ ሆኖባቸዋል። የአውራጃው ዋና አቃቤ ሕግ ቢሮ በቁጭት እንደገለጸው በቀላል የቤተሰብ ንዝንዝ የተጀመረው እሳት ሊጠገን የማይችል የሕይወት አመድ ጥሎም አልፈዋል። ይህ ድርጊት በቺካጎ ታይቶ ከነበረው የጅምላ ጭፍጨፋ ወዲህ በአሜሪካ ምድር የተከሰተ እጅግ ገዳይና ዘግናኝ ድርጊት ሆኖም ተመዝግቧል። የከተማዋ ፖሊስ አዛዥ ዌይን ስሚዝ ሳይቀሩም ልቤ በእጅጉ ደንግጧል፣ እንዲህ ያለ ነገር ይፈጠራል ብዬ አስቤም አላውቅም ሲሉ በታፈነ ድምፅም የሰቆቃውን ጥልቀት ገልጸዋል። ከንቲባ ቶም አርክኔውዝ ምናልባትም በከተማችን ታሪክ ካጋጠሙን አሳዛኝ ክስተቶች ሁሉ የከፋው ነው ሲሉ ለነዋሪዎቻቸው መርዶን አርድተዋል። የሉዊዚያና ገዢና የአሜሪካ ምክር ቤት አፈ ጉባኤ ማይክ ጆንሰን ሳይቀሩ ልባቸው ተሰብሮም ለተጎጂ ቤተሰቦች የጸሎትና ያዘን መግለጫ አውጥተዋል። ዛሬ ሽሬቬፖርት በአንድ አባት እብደት ምክንያት የነገ ተስፋዎቿን ቀብራ በለቅሶና በዋይታም ተውጣም ውላለች። የዛሬው መረጃዎቻችን የሚያሳዩት አንድ ቁልፍ እውነት ቢኖር ዓለማችን በአሁኑ ሰዓት በእሳተ ገሞራ አፍ ላይ እንደቆመች ነው። በአንድ በኩል የአያላን ሀገራት ፍጫ የዓለምን ኢኮኖሚ ደም ስር በሆነው የነዳጅ ገበያ ላይ ከፍተኛ የድንጋጤ ሞገድን ፈጥሯል። ይህም ከፖለቲካው ባሻገር በእያንዳንዳችን የዕለት ተዕለት ኑሮና የሸቀጦች ዋጋ ላይ ጫና ማሳረፉ አይቀሬ ነው። በሌላ በኩል በሉዊዚያና የታየው አይነት የቤተሰብ ሰቆቃ ዓለም በቴክኖሎጂና በቁሳቁስ ብትበለጽግም በስነ ልቦናና በሰብአዊነት ረገድ ምን ያህል የሞራል ውድቀት ውስጥም እየገባች እንደሆነ የሚያሳይ መርዶ ነው። እኛም ሁኔታዎችን በንቃት የተከታተልን ከመጋረጃው በስተጀርባ ያሉ ሁኔታዎችን ወደ እናንተ ማድረሳችን እንቀጥላለን።
ዓለማችን ከጦርነት አዙሪት ቤተሰቦቻችን ደግሞ ከጭካኔ ድባብ እንዲጠብቅልን እየተመኘን ለተጎዱ ሁሉ ጥልቅ መጽናናትን እንመኛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌላ ወቅታዊ አሳሳቢ መረጃ እስክንገናኝ ድረስ ሰላም፣ ፍቅርና አንድነት ለሁላችሁም ይሁን። መልካም ጊዜም